ለህግ የቀረበ ሰው አለ ወይ የምለውን እንየው። ለህግ የቀረበ ሰው የኦሮሚያ ፖሊስ ኮሚሽነር ቅድም ያልኩት የምክትል ኮሚሽነሩ ግርማ ገላን የሚባል ያኔ ሁለት ሰዎችን አስረናል፣ ሌሎችን ደግሞ እያጠናን ነው ብለው መግለጫ አውጥቶ ነበር። ቅድም አሳይቻችኋለሁ። ለምን ስለተገደዱ በማህበረሰቡ በሰብአዊ መብት ኮሚሽን በተለያየ እንትን በኋላ ደግሞ ሮይተርስም ኮሬ ነገኛውን ስላጋለጠ ያው ግርማ ገላን እንትን ብሎ ነበር። ያው በግድ ነው ፖሊስ ኮሚሽኑ ተገዶ ሁለት ሰው ያስረናል፣ ሌሎቹ ደግሞ ይታሰራሉ ብሎ መግለጫ ወጣ። ከዛ ያኔ ተገዶ የወሰኑት ነገር ግርማ እውነት መስሎት የመንግስት አቅጣጫ እውነት መስሎታል ያኔ። ከዛ ወጥሮ ኢንቨስቲጌት አደረገ፣ ጥናት አካሄደ። ሙሉ ጥናት አካሂዶ የተሳተፉት ግድያ ላይ የተሳተፉት እዛም ቁጭ ብሎ የመራ አባቡ ዋቆ ጭምር ሙሉ በሙሉ ለፍርድ ይቅረቡ ብሎ አመነ። የዋ መሰለኝ ሰውየው አምነው ጥናቱን አካሂዶ አባቡ ዋቆ በእሱ እንትን እዛም ያው የታሰሩ ፖሊሶችንም ጠይቋል። በነገራችን ላይ ያኔ የታሰሩ ፖሊሶች ቃል የሰጡት እኛ የሰማነው ከላይ ሆኖ እነ አወሉ አብዲ እነ አራርሳ መርዳሳ እነ ፍቃዱ ተሰማ አዳማ ላይ ሆነው አባቡን ፈጽም ጨርሳቸው 16ቱን ብለው ሲወስኑ ፖሊሶች አይ አናደርግም ህገወጥ ነው ብሎ እምቢ አሉ። ስለዚህ አባቡ ዋቆ ይኸው ከላይ ትዕዛዝ እየመጣብህ ነው ይህንን አስማ ብሎ ላውድ ስፒከር ላይ አድርጎ ላውድ ስፒከር ላይ አድርጎ የአወሉ አብዲን ትዕዛዝ ለፖሊሶች አሰምተው ጨርሱ ብሎ ሄደ። ይሄ ሁሉ የታሰሩ ፖሊሶች እኛ እኮ እንደዚህ ሰምተን አቅጣጫው ከኦሮሚያ ምክትል ፕሬዝዳንት ድምፁን ሁሉ ሰምተን ነው ይህንን የፈጸምነው ብሎ ቃል ሰጥተዋል። በተለይ የታሰሩ ሁለቱ ሰዎች ሙሉ በሙሉ ተናግሯል። የሚሊሻ አመራርም ታስሮ ነበር። የተለያዩ የተሳተፉ እዛ አካባቢ የቦሰት የፋንታሌ አመራሮችን ታስሮ ነበር። ከዛ ቀጥሎ ደግሞ ፖሊስ ምርመራውን ጨርሶ ትዕዛዙን ያስተላለፉ እና አወሉ አብዲ እና አራርሳ መርዳሳ ሁሉ ተሳትፏል ብሎ ፍቃዱ ተሰማ ሁሉ ተሳትፏል ብሎ ምርመራ ጨርሶ የውስጥ ፍትጊያ ነበር። ከዛ ግርማ ገላን ያንን ፈርሞ ለአቃቢ ሕግ አስረከበ። አቃቢ ሕግ የነበረው ሰው ያኔ አቃቢ ሕግ የነበረው ሰው ሴት ነበረች። ምክትሏ ነው ይህንን ስራ የሚሰራ። የኦሮሚያ አቃቢ ሕግ ምክትል ዘሪሁን ዱጉማ ይባላል። ያኔ ፎቶ ላይ የምታዩት የኦሮሚያ ፖሊስ ማተብ አድርገው ሙሉ መረጃውን ከነማስረጃው ከስልክ ልውውጥ ከታሰሩት ፖሊሶች ከዓይን እማኞች ካመለጡ አባገዳዎች ሙሉ ነገር ሰብስቦ ጨርሶ ጥናቱን ጨርሶ ያስረከቡት ለኦሮሚያ አቃቢ ሕግ ምክትል አቃቢ ሕግ ዘሪሁን ዱጉማ ነው። ዘሪሁን ዱጉማ ያንን ተቀብሎ እንሄድበታለን ፍርድ ቤት እንገናኝ ተባብለው ከዛ ግርማ ገላን ያንን ጨርሶ አስረክቦ ተመለሰ።
ከዛ አቃቢ ህግ ዘሪሁን ጉማ ዶክመንቱን ይዞ ፍቃዱ ተሰማና ሽመልስ ጋር ገባ። ፍቃዱ ተሰማ በስልክ ተጠርቶ ሽመልስ ጽህፈት ቤት የኦሮሚያ ክልላዊ መንግስት ፕሬዚዳንት ጽህፈት ቤት ተጠራ። እዛ ተገናኝቶ ማን ነው ይሄ ግርማ የሚባል ብሎ ምን አይነት ደፋር ነው አመራሩ እና አወሉ ይታሰሩ ነፍቃዱ ይታሰሩ ብሎ እንዴት አጥንቶ ምርመራውን ጨርሶ እንዴት እንደዛ ያደርጋል? እና አባቡ ይታሰሩ ብሎ ከዛ ግርማ ገላን የዋ ስለሆነች መሰለኝ ወዲያውኑ ግርማ ገላንን አባሮ ከምክትል ኮሚሽነርነት አባሮ የት እንዳለ አላውቅም። አሁን ተባረረ፣ ድምፁ ጠፋ፣ ገደሉ፣ ምን ሆነ አናውቅም። ከዛ ያኔ ነው እንግዲህ ተባረረ፣ ወዲያውኑ እሱ ጨርሶ ተባረረ። ከዛ ምን የት እንደገባ አናውቅም። የኦሮሚያ ምክትል ኮሚሽነሩ በሉት ይሁን አላውቅም። ብቻ ዘሪሁን የሱ ደግሞ የሚገርም ዘሪሁን ጉማ የኦሮሚያ አቃቤ ሕግ ምክትል ሆኖ ከሳሽ ሆኖ ፍርድ ቤት መሄድ የነበረበት ሰው የግርማ ገላን ቦታ ተሾመ። አስቡት። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ሆኖ ተሾመ። ዘሪሁን ጉማ ይባላል። ያኔ ተሾመ። እስካሁን የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ወንጀል ምርመራ ላይ ያለው ዘሪሁን ጉማ ነው። አስቡት። መክሰስ የነበረበት ሰው ወንጀሉን የመረመረ ሰው ተባሮ እሱ ቦታ ተክቶ እንዲሰራ ተደረገ። እንግዲህ አስቡት። እና ፖለቲካን በደንብ የሚታቁ ሰዎች ይህ ደህንነት መሰሪ ስራን በደንብ የሚታቁት ሰዎች ለምንድን ነው ዘሪሁንን የግርማ ገላን ቦታ የተኩት ብላችሁ ጠይቁት። አንደኛ ይሄንን የሚያውቁት ይሄ ምርመራ ማለቁን የሚያውቁት ታችኛው እርከን ላይ ያሉ እንግዲህ ፖሊሶች ይህንን ምርመራ ያካሄዱ ፖሊሶች አሉ። ይህንን ያጠኑ የፖሊስ መርማሪዎች አሉ። እነሱና የፖሊስ አመራሮች ከዛ የአቃቢ ሕግ አመራሮች ናቸው ይህንን የሚያውቁት ጉዳዩ። ስለዚህ ምንድን ነው የተደረገው? መረጃውን ከናካቴ ለማጥፋት ምርመራውን ያካሄዱ ፖሊሶችን አሳዶ አስሮ ወይ ገሎ ለመጨረስ እንዲመቻቸው ዘሪሁን ጉማን የግርማ ገላን ቦታ ሾሙት። እነ ሽመልስና ፍቃዱ በአብይ ትዕዛዝ የአባገዳ እንግዲህ የከረዩ አባቶች ግድያ ዋጋ ቢስ እንዲሆን የውሻ ደም እንኳን ያንን እንኳን ያክል እንዳይሆን አመራሮቹ አልጠየቁም ብለው ከዛ ዘሪሁን እዛ ላይ ታሾመ። ከዛ ምንድነው ያደረገ ዘሪሁን? እኔ ባለኝ መረጃ ጥናቱን ያካሄዱት ምርመራውን ያካሄዱት ፖሊሶች የሉም። በህይወትም መኖራቸው እርግጠኛ አይደለም። ማንም ሰው ላይ የቀረበ ሰው የለም። ያቺ ሁለት ሰው እንኳን ታስራለች ብሎ ግርማ ያን የተናገረው በነፃ ነው የተለቀቁት። በነፃ ተለቀቁ። አስቡት። ይህንን ሁሉ ያደረገው ዘሪሁን የፖሊስ ኮሚሽን ምክትል ኮሚሽነር ሆኖ ሲሾም ተልእኮው መረጃ ማጥፋት ነው። በነገራችን ላይ ወንጀል መረጃ ማጥፋት ትችላለህ። ነገር ግን
መቼም ይጠናል። ጊዜ ገደብ የለም። ወንጀል ያው የደረሰበት ሰዓት አዲስ አመራር ሲመጣ የሚጠና ጉዳይ ነው የሚሆነው። ተጠንቶ ለህግ የሚቀርብ አመራር ይኖራል። ይሄ የታወቀ ነው። መረጃውን ለጊዜው ልታጠፋ ትችላለህ፣ ማህበረሰቡን ግን አታጠፋም። የተለያዩ መረጃዎችን ይዞ አሁን ሰው ኦልሬዲ ውጭ ሀገርም የወጡ ሰዎች አሉ ከአመራር ጭምር እና መረጃውን አታጠፋም። ለጊዜው ሊጠቅም ይችላል እና በዚህ መሰሪ አካሄድ ነው እንግዲህ የከረዩ አባገዳዎች ደም በከንቱ ፈሶ እንዲቀር የተደረገው። ይህንን ወንጀል ያካሄዱ ሰዎች ማንም ሰው ለህግ አልቀረቡ። ማንም ሰው በነገራችን ላይ የኦሮሚያ ፖሊስ ኮሚሽን አካባቢ የሚመደቡ ሰዎች፣ ሌላው ምክትል ኮሚሽነር ደግሞ አለ የዘሪሁን ወንጀል ምርመራ ላይ ነው የሚሰራ። አሁን ወንጀል መከላከል ላይ ደግሞ ያለ አንድ በጣም በጣም የሚገርም የአብይ ቀንደኛ ሰው ደግሞ አለ። እሱን ሌላ ጊዜ ይዤላችሁ ቀርባለሁ። ለሚከሰተው ኦሮሚያ ውስጥ ስቃይ አንዱ በጣም ወሳኝ የሆነ ሰው አለ። ያው ኮሚሽነሩ ጀነራል ድሪባ መኮንን ይባላል። ጀነራል ድሪባ መኮንን መከላከያ ነው ነበር፣ ሰሜን እዝ ላይ ነበር። አሁን ኦሮሚያን የሚመራ እሱ ነው። ከሱ ቀጥሎ ያሉ በጣም ወሳኝ የሆኑ በጣም አደገኛ ስራ የሚሰሩ ምክትሎች አሉ። አሁን ዘሪሁን አንዱ ነው። ያው መረጃውን አጥፍተዋል። ማንም ሰው ለህግ የቀረበ የለም። ምርመራውን ያካሄዱት ፖሊሶች ሙሉ ሙሉ ተባሮ የት እንደገቡ እንኳን አይታወቅም፣ ወይ ተረሽነው ይሆናል አናውቅም። የምናውቀው ታሪክ የለም ባለፈ። ከዛ አልፎ እንግዲህ ማየት ያለብን እነ ሽመልስና አብይ የተቀሩት የከረዩ ማህበረሰብ አባላትን ሰብሰብ አድርጎ በቤተ መንግስት አወያይቶ ነበር። ከዛ ምንድነው የሆነው? የከረዩ ማህበረሰብ የቀሩ ሰዎች እንግዲህ አመራሩን ጨርሶታል። ከዛ ግፊቱ ሲመጣ ያው ማምለጥ ስላልቻሉ ያደረጉት ምንድነው? አብይ ሰበሰባቸው። ኦልሬዲ ቤተ መንግስት ነው የሰበሰቡት ሽመልስና አብይ። ኦልሬዲ ይሄ ነገር ተከሰተ። በቃ የከረዩ አባቶች አልቋል። ስለዚህ ከዚህ በኋላ እንትኑን አታብዙ። በቃ አብይ ትእዛዝ ሰጠ። ጩኸቱን አታብዙ። የምትፈልጉትን ገንዘብ ትሰጣችኋለን። የተወሰኑ ገንዘብ ታገኛላችሁ። በተለይ ደግሞ የአባቶቹ ቤተሰብ የተወሰኑ ገንዘብ አካውንት ከፍተንላችሁ በንግድ ባንክ ላይ እናስገባላችኋለን። ስለዚህ ዝም በሉ፣ ሸራፕ ነው ያላቸው። አታውሩ፣ በቃ ከዚህ በላይ ምንም አታውሩ። ፍትህ ለአባገዳዎች ምናምን የምትሉት ነገር ይቁም ብለው በቤተ መንግስት ጠርቷቸው አስፈራራቸው ማህበረሰቡን። ከዛ የከረዩ ማህበረሰብ አባላት ቤተ መንግስት ሄዶ በአብይ አህመድ እና በሽመልስ አብዲሳ ማስፈራሪያ ደርሶባቸው ተመለሱ። ከዛ በኋላ ዝም እንዲባሉ ተደረገ በአፈሙዝ። ከዛ በኋላስ ምንድን ነው የሆነው? ማህበረሰቡ ላይ ያስከተለው ምንድን ነው የምለውም ትንሽ ነካ አድርጌ ሊጨርስ።
አም፣ ስለዚህ በአጠቃላይ ፕራክቲካሊ የከረዩ ማህበረሰብን ሙሉ በሙሉ ሸኔ ብሎ ሰየሙ። ማህበረሰቡ በአፍ አስፈራርተው ከዛ በኋላ ማህበረሰቡ ሙሉ በሙሉ ሸኔ ተብሎ ተሰየመ። በዛ ምክንያት ትምህርት ቤቶች እንዲዘጉ ተደረገ። በፈንታሌ ወረዳ ትምህርት ቤቶች ከዚህም በፊት ገጠር ፈንታሌ ወረዳ ገጠር ውስጥ ብዙ ኤሌመንተሪ ትምህርት ቤቶች ሃይስኩሎች የተወሰኑ 2 ሃይስኩሎች ነበሩ። አንዱ መተሃራ ላይ፣ አንዱ ሌላ ገጠር ላይ የነበረው። በተለይ የገጠሩ ላይ የነበረው ትምህርት ቤት 1996 እንደ ኤሌመንተሪ ስኩል ተብሎ የተከፈተው፣ በኋላ ደግሞ ሃይ ስኩል የተባለው እሱ ወደ ጦር ካምፕ ተቀየረ። የጦር ካምፕ ሆነ። ያ በነገራችን ላይ ያ ሃይ ስኩል ዳንዲ ጉዲና ሚሽነሪ ስኩል ነው። እሱ እንግዲህ የጦር ካምፕ ነው የሆነው። ኤሌመንተሪ ስኩሎችም ወደ 8 የሚሆኑ ኤሌመንተሪ ስኩሎች ተዘጉ። አሁን ትምህርት ቤት የሚባለው ኤሌመንተሪ የሚሆን ሃይስኩል የት አካባቢ ነው ያለ? መተሃራ ውስጥ ነው። መተሃራ ብቻ። ከዛ ውጭ መተሃራ ላይም ለስም ነው። አሁን ሰሞኑን የምንሰማው መተሃራ ላይ ሴቶች ተማሪዎችን እያሰሩ ነው በገፍ። ምንድን ነው የሚሉት? ለሸኔ እህል አቃበልክ፣ ከሸኔ ጋር ግንኙነት አላችሁ ምናምን ብለው ህፃናትን፣ ሴቶችን፣ ወንድ ልጅማ በፍጹም አይፈቀድለትም፣ መኖርም አልቻለም። ሴቶችን እየሰበሰቡ እያሰሩ ነው። አሁን ፈንታሌ ውስጥ ከረዩ አካባቢ ኤንጂኦ አይገባም። ኤንጂኦ እንዳይገባ ትምህርት ቤት የለም፣ ውሃ እንኳን አይገኙም። ጤና ጣቢያ ሙሉ በሙሉ ነው የዘጉት። እዛ አካባቢ ሙሉ በሙሉ በመከላከያ ነው የወሰዱት። ማህበረሰቡን ሙሉ በሙሉ እንትን አደረጉት። አሁን አንዳንዴ የሚሰማው ምንድን ነው እየተባለ ያለው? ከኦሮሚያ አካባቢ ከኦሮሚያ ብልጽግና ጽሕፈት ቤት የምንሰማው ከረዩ አርብቶ አደር ሆኖ እዚህ ስትራቴጂክ የሆነ ቦታ መኖር የለበትም የሚል ውሳኔ ተላልፈዋል። ለምን? ማህበረሰቡ ማይኖሪቲ ስለሆነ አንድ ቦታ ሰትል መደረግ አለበት። መሬቱን ደግሞ እንፈልጋለን፣ ስትራቴጂክም ነው፣ ጅቡቲንና አዲስ አበባን የሚያገናኝ ቦታ ስለሆነ እዚህ አካባቢ አርብቶ አደር እንደፈለገ ተንቀሳቅሶ ለሸኔ አመቺ መሆን የለበትም። ስለዚህ ከረዩ አንድ ቦታ ይሰብሰብና ይኑር፣ እዛ አንድ ትምህርት ቤት ይበቃዋል ምናምን። አብይ ለነገሩ አርብቶ አደርን አይወድም። እናም አልፎም ደግሞ አርብቶ አደር ብቻም ሳይሆን የኢትዮጵያ ሕዝብ ራሱ ብዛቱ በዛ እና 50 ሚሊዮን መብለጥ የለበትም ብሎ ያምናል አብይ። እና አብይ የህዝብ ቅነሳ ላይም እንዳለ ሌላ ፕሮግራም ሰርቼ ነበር ከዚህም በፊት። አሁን ከረዩ ላይ የመጣ የህልውና አደጋ ነው፣ ሊጠፋ ነው ከረዩ። ስለዚህ አብይ አርብቶ አደሮችን ስለማይወድ እሱ አሁን የራሱ የብልጽግና ከተማዎችን መመስረት ላይ ስላለ፣ የኑሮ ማለት ደግሞ ኢትዮጵያ ማለትም ከተሜነት እንደሆነ አብይ ሁልጊዜ ያወራል። ያው ከተሜነት ማለት ደግሞ የአብይ ኑሮ ማለት ነው። የኢትዮጵያ ህዝብ የገጠር ህዝብ ነው አብዛኛው። እኛ ደረታችን ነፍተን የገጠር ልጆች ነን። በጣም በጣም እንኮራለን። ኢትዮጵያ ሀገር አብዛኛው የገጠር ህዝብ ነው። ኩሩ ኢትዮጵያ ነው ገጠር ህዝብ። ከተማም የኛ ነው፣ ችግር የለውም። ነገር ግን ህዝቡን በማጥፋት አገርን አትመሰርትም።
የአብይ አመለካከት ግን ከዛ ስለመነጨ የከረዩ ምስኪኑ ማህበረሰብ የዚህ ሰለባ ሆኗል። የአብይ ፍልስፍና ሰለባ የሆነ ማህበረሰብ ሊጠፋ የተቃረበ ማህበረሰብ ከረዩ ነው። because of the strategic location of the community እሱን በደንብ ከዛም ያው ከ2021 ወይ ደግሞ 2014 እንደ ኢትዮጵያ አቆጣጠር 2014 ጀምሮ ከረዩ ሙሉ በሙሉ ብሎኬድ ውስጥ ለምን እንደገባ እዛ ውሃ የለም፣ ጤና ጣቢያ የለም፣ ትምህርት ቤት የለም፣ ምንም እንጂው አይገባም፣ እርዳታ አይገባም ሙሉ በሙሉ። አሁን ደግሞ ብልጽግና ውስጥ ራሱ አትገቡም፣ የከረዩ ተወላጅ ከሆናችሁ ብልጽግና ውስጥ አትገቡም ተባለ። ከዚህም በፊት የከረዩ ተወላጅ ሆኖ ብልጽግና ውስጥ የነበሩ ሁሉም ተባረው እኔ ከረዩን ለምንድን ነው የሚያጠፋ? ማህበረሰቡ ምንድን ነው ያጠፋ? ዛሬ እኮ በነገራችን ላይ ከረዩን ወንድሜ ነው ብሎ ውሃ እየሰጠ ያለው የአፋር ህዝብ ነው። በዚሁ አጋጣሚ የአፋርን ወንድሞቻችንን ላመሰግን እወዳለሁ። እኔ እንደ ኦሮሞ ተወላጅ አፋር ህዝብ ለከረዩ ውለታ የዋላችሁትን ውለታ ከእግዚአብሔርም ታገኛላችሁ፣ ብዙ ሰውም ያመሰግናቸዋል። አንድ ቀን በክብር አፋር ህዝብም ያው አደጋ ውስጥ ነው ያለ፣ ነገር ግን የተከበረ ህዝብ ነው። ዛሬ ውሃ የምሰጠው ጠብ የምትል ውሃ የምሰጠው ለከረዩ ወንድሙ አፋር ህዝብ ነው። አዳማ ላይ የተቀመጠ ኦሮሞ ነኝ ብሎ አባቡ ዋቆ የሚመራው መንግስት፣ ሽመልስ የሚመራው መንግስት ከረዩን እያጠፋ ያለ፣ የኦሮሞ መንግስት ነኝ የሚል አብይ አህመድ ከረዩን እያጠፋ ያለ ማን ነው የደረሰለት? አፋር ህዝብ ነው። አፋር ህዝብ ያውቃል። አፋር ህዝብ እንደው እናመሰግናለን፣ ላደረጋችሁት ክብር ይገባችኋል፣ ከእግዚአብሔርም ታገኛላችሁ ማለት ፈልጋለሁ። እንደ አንድ ተራ ዜጋ እንደዛ ማለት ፈልጋለሁ። አያችሁ ህዝብ ለህዝብ እንዴት እንደሚዋደድ ህዝቡ እና አሁን ማህበረሰቡን ሊያጠፉ ነው። ብሎኬድ ውስጥ ነው ማህበረሰቡ። እህልን ከለከልከው፣ ውሃን ከለከልከው፣ ትምህርትን ከለከልከው፣ ጤናን ተከለከለ ማህበረሰቡ። በቃ የሚቀረው ነገር የለም። አብይ ግን እዛ አካባቢ ላግዠሪ ሆቴል ሪዞርትን ከፍተው ይጠቀማል። የሚገርም አንድ ላግዠሪ ሆቴል እዛ የተከፈተው ቤኑና ሪዞርት ይባላል። ቤኑና ሪዞርት የሚጠቀሙት ከፌዴራል ጀነራሎች ናቸው። ከፌዴራል የሚመጡ እና የብልጽግና አመራሮች ከአረቦች የሚመጡ ሰዎች ብቻ ናቸው እዛ ኢንትራንሱ። ይሄ ቤኑና ሪዞርት በሰቃ ውሃ ላይ ነው። ወደ ድሬዳዋ ወደ ምስራቅ ስትሄዱ በሰቃ ወንዝ አቋርጣችሁ ነው የምትሄዱት። ጥቁር እንትን ወንዝ እሱ ላይ ቤኑናን ሰሩ። የአካባቢው ሰውማ እዛ አይገባም። እዛ አካባቢ ለመግባት ከፌዴራል ደብዳቤ ይዘ ካልሆነ በስተቀር አትገባም። የአብይ ሪዞርት ለማን ነው ሪዞርቱን የሰሩት? ያው እንግዲህ ለራሳቸው እዛ ኢንተለጀንስ ብሪፊንጉ ምናምን ይካሄዳል። ከላይ መጥቶ እዛ ይጎበኛሉ። ማህበረሰቡ ግን እዛ እያለቀ ህዝቡ እያለቀ ነው። ብሎኬድ ውስጥ ነው ያለ። ይሄ ምንድን ነው የሚያሳየው? አጠቃላይ የአብይ ስርዓት ምን አይነት ስርዓት ነው? ጸረ ህዝብ መሆኑ፣ ምንም ፍትህ እንደማታገኝ፣ የሆነ ሰዓት ሊጨርስ እንደሚችል እሱ ለስልጣኑ አስቦ ከሆነ ገዳዮችን ደርድሮ ይዟል፣ ይጨርሳሉ። ይህንን ያሳያል። የከረዩ የገዳ አባገዳዎች የከረዩ አባቶች ዛሬ ተጨፍጭፎ ምንም መፍትሄ ሳያገኙ ለእግዚአብሔር ብቻ
አቤት እያሉ ነው ያሉት። ፍትህ አያገኙም። እነ አብይ እስካሉበት ጊዜ፣ እነ ሽመልስ ስልጣን ላይ እስከቆዩበት ጊዜ ፍትህ እንደማያገኙ የታወቀ ነገር ነው። እነሱም ከረዩ ማህበረሰብም አይሞክርም፣ ፍትህ አገኛለሁ ብሎ አይሞክርም። እና ማህበረሰቡ ሊጠፋ ነው ለፖለቲካ ተብሎ። እነኚህ ኮሬ ነገኛዎች ናቸው እንግዲህ የጨረሱት። በጣም የሚያሳዝን ነው። በጣም ልብ የሚነካ ነው። ማንኛውም ሁሉም ኢትዮጵያውያን ይህንን መስማት አለባቸው። የአብይን ክፉ አገዛዝ ለማንም ርኅራሄ የሌለው ለስልጣኑ ብሎ ሆን ብሎ ጨርሶ ከዛ በኋላ እክሌ ነው ያደረገ ማለት ይችላል። ስለዚህ ሁሉም ማህበረሰብ ኢትዮጵያ ውስጥ ያሉ ማህበረሰቦች በጥንቃቄ ማየት አለባቸው። አብይን በየጊዜው ሰውን እየጨረሰ እክሌ ነው የጨረሰ ይላል። ራሱ ጨርሶ ሌላ እንትን ያላክብሃል። ይሄ ነው የተማርነው። ስለዚህ ከላይ በአብይ ትዕዛዝ፣ በነሽመልስ ትዕዛዝ ሰዎች ተመድቦ ጭፍጨፋውን የመሩ አይተናል። ለምን እንደጨፈጨፉም አይተናል። ማህበረሰቡም ፍትህ አጥቶ ዛሬ ሊጠፋ እንደሆነም አይተናል። እንግዲህ ያለው አማራጭ ሁሉም ሰው ተባብሮ አንድ ሆኖ ይህንን ሰውዬ መገላገል ነው።